ላይ ምርጫ መጥቷል፣ የመጅሊስ ምርጫ። ዛሬ ደግሞ የኢትዮጵያ ሙስሊም ማህበረሰብን እጣ ፈንታ በቀጥታ ከሚነካ አወዛጋቢና አስደንጋጭ ጉዳይ ጋር መተናል። በብዙዎች ዘንድ ተጽዕኖ ፈጣሪ ተብሎ የሚታሰበው እና መጅሊሱን በራሱ ለመዘወር ይፈልጋል የሚባለው አህመዲን ጀበል በራሱ የፌስቡክ ገጽ ላይ ለመጅሊስ መሪነት ማንን እንምረጥ በሚል ርዕስ አንድ ጽሑፍ አጋርቷል። ይህ ጽሑፍ መጅሊስ ሊሆንለት ስለሚገባው ነገር ቢዘረዝርም የሱፍያውን ማህበረሰብ ለረጅም ጊዜ ሲያሳድድ የቆየው የአህመዲን ጀበል ማንነትና ተግባር ጋር ሲነጻጸር የአንድነት ጭንብል የለበሰ የጭቆና መሳሪያ አይመስልም ወይ? ለዑለሞቻችን ክብር የሌለው በአንድነት ስም በሱፍያው ማህበረሰብ ላይ ጭቆናን በማድረስ ማዳከምን ዓላማ ያደረገ ፖለቲካዊ እንጂ ሃይማኖታዊ ስነ ምግባር የሌለው ሰው ነው የሚሉ ከባድ ክሶች እየቀረቡ ነው። ታዲያ የዚህ ጽሑፍ ትክክለኛ ትርጉም ምንድነው? ከጀርባው ያሉት ሴራዎችስ እስከየት ይሄዳሉ? ዛሬ የአህመዲን ጀበልን ጽሑፍ ከራሱ ተግባራት ጋር እያነጻጸርን እውነቱን እናጋልጣለን። አብራችሁን ቆዩ። የሙስሊሙ ማህበረሰብ በመጅሊስ ምርጫ ይሆነኛል የሚለውን አካል በነጻነት መምረጥ ለድርድር የማይቀርብ መብት መሆኑ እሙን ነው በማለት ይጀምራል። ከዚያም መጅሊስ ሊኖረው ስለሚገባው ራዕይ፣ ተልእኮ፣ ግቦች፣ ዓላማዎች፣ ስትራቴጂዎችና ተግባራት በሰፊው ይዘረዝራል። ከጽሑፉ ዋና ዋና ነጥቦች መካከል መጅሊስ በሀገሪቱ ውስጥ በእስልምና መርሆች ላይ የተመሰረተና ለፍትህ፣ ለልማትና ለአንድነት ቁርጠኛ የሆነ ሰላማዊ፣ ሁሉን አቀፍና በሃይማኖቱ የበለጸገ ሙስሊም ማህበረሰብ መፍጠር እንዳለበት ተገልጿል። ተልእኮውም ኢስላማዊ አስተምህሮቶችን ማስፋፋት፣ የሃይማኖት መብቶችን ማስጠበቅ፣ የማህበረሰብ ተጠቃሚነትን ማጎልበት የሚል ሲሆን ግቦቹም የሃይማኖት ነጻነትን ማስጠበቅ፣ ኢስላማዊ እሴቶችን ማሳደግ፣ በሙስሊሞች መካከል አንድነትና ትብብርን ማጠናከር፣ ማህበራዊና ኢኮኖሚያዊ ተጠቃሚነትን ማሳደግና ተቋማዊ አቅምን መገንባት የሚሉትን ያካትታሉ። በመጨረሻም እያንዳንዱ መጅሊስም ሆነ መጅሊሱን የሚመሩት አካላት ምን አይነት አገልግሎቶችን እንዲሰጡት እንደሚፈልግ የየራሱን ሐሳብ እንደሚኖረው እገምታለሁ በማለት ሙስሊሙን ምርጫው ላይ እንዲሳተፍና ኃላፊነታቸውን ተወጡ የሚል ጥሪ ያቀርባል። አህመዲን የሚያወራው ራዕይ ቢኖርም የመጅሊስ የምርጫ ሂደት ከጅምሩ ከፍተኛ ግራ መጋባት ውስጥ ገብቷል። መረጃዎች እንደሚጠቁሙት በየመስጊዶቹ ውስጥ የምርጫ ካርዶች ቢመጡም ለህዝብ ግን እየተሰጡ አይደለም። አንድ መስጊዶች የምርጫ ካርድ አምጥተው ቢሮ ውስጥ ቆልፈውበት ካርድ እየሰጡ አይደለም። ይህ ድርጊት ህዝብን በድምጽ መስጠት እንዳይሳተፍ ለማድረግ ያለመ ሴራ ነው። ይባስ ብሎ የፌዴራሉም ሆነ የአዲስ አበባው ምርጫ ቦርድ አስፈጻሚዎች እንዲሁም የክልል ምርጫ ቦርዶች በሀገር አቀፍ ደረጃ ምርጫው መቼ ቀን እንደሚደረግ ራሳቸው አያውቁትም። ይህ ምን ያህል ነገሮች ከቁጥጥር ውጭ እንደሆኑ ያሳያል። 85% የሚሆነው የመጅሊሱና የመጅሊሱ ባለድርሻ አካላት ራሳቸው ምርጫ ቦርድ፣ ተመራጭ፣ አስመራጭ፣ ታዛቢና ቅሬታ ሰሚ ግብረ ኃይል የሆኑበት ሁኔታ ነው ያለው። ይህን ሁሉ ዝብርቅርቅና ሴራ ያየን የአህመዲን የአንድነት ጽሑፍ ከትክክለኛ ማንነቱ ጋር አይጋጭም ወይ? የዚህ ሁሉ ችግር ማዕከል ላይ የአስመራጭ ቦርዱ ዘዋሪ ሆነ ግለሰብ አለ፣ ኢብራሂም ሙሉሸዋ። ገለልተኛ የሆነ ግለሰብ አይደለም። ከ3 ዓመት በፊት ከአህመዲን ጀበል ጋር አብረው ሆነው ሙፍቲንና መሰል ዑለሞችን ከመጅሊሱ ለማፈናቀል ጠምጣሚ ካድሪ ብሎ መሳደቡን አንዘነጋውም። ኢብራሂም በአሁኑ ወቅት በአዲስ አበባ መጅሊስ የምርጫ ቦርድ አስፈጻሚ ኮሚቴ ውስጥ ገለልተኛ በሚል ከተሾሙ 7 ሰዎች ውስጥ አንዱና ዋነኛው የቦርዱ ዘዋሪ ሆኖ እያገለገለ ይገኛል። ይህ ሰው ከ3 ዓመት በፊት መጅሊስ ውስጥም ቦታ ይዤ አታዩኝም ብሎ የትግሉን ዓላማ ያሳወቀ እንደሆነ አይዘነጋም። አህመዲን ጀበል
የሚያወራው አንድነት በጭቆና የሚመጣ አንድነት መሆኑ ግልጽ ነው። ነባሩ አህለ ሱና ወልጀማዓ ሱፍያ ሙስሊም በመጅሊሱ ላይ ላለፉት 3 ዓመታት በደል ደርሶበታል። መስጊዶች ታሽገዋል፣ ኢማሞች ተፈናቅለዋል። ይህ ሁሉ ሲፈጸም አህመድ ዲን የት ነበር? አሁን ላይ መንግስት የህዝበ ሙስሊሙን የመጅሊስ ጥያቄ ለሀገርም ለሙስሊሙም ከፍተኛ ፋይዳ በመኖሩ አጢኖ ሊመልስ ይገባል። የመንግስት ኮሙኒኬሽን በህዝብ ዘንድ የሚነሱ ጥያቄዎችን ለመመለስ ዝግጁና ቁርጠኛ መሆኑን ባወጣው መግለጫ ገልጿል። በኢትዮጵያ ፖለቲካ፣ ኢኮኖሚ ሙስሊሙን ማህበረሰብ ማስከፋት ለአንድ ፖለቲካ አክተር ትልቅ ክስረት ነው። በተለይም ነባሩን ሙስሊም አለመያዝ ለመንግስት ትልቅ ኪሳራ ነው። ነባሩ አህለ ሱና ወልጀማዓ ሱፍያ ሙስሊም በመጅሊሱ ላይ ለደረሰበትና እየደረሰበት ላለው በደል ለመንግስት አቤት ሲል ቆይቷል። ለሀገር ሰላምም ለመንግስትም የጥሞና ጊዜ በመስጠት በደሎች ሁሉ በጫንቃው ተሸክሟል። አሁንም መጅሊሱ በምርጫ ስም የምርጫ ስታንዳርድ ኳሊፊኬሽን ያላሟላ አንድ ወገን ለብቻው አጥሮ እየተንቀሳቀሰበት ያለውን ቅቡልነት የሌለው ምርጫ ተከትሎ መንግስት የሙስሊሙን ተቋም ቀድሞ እንደተጀመረው ተቋሙ ባለመስተካከሉ ገብቶ የማስተካከል ሙሉ ስልጣን አለውና ካለው ሀገራዊ ፋይዳ ለሙስሊሙ አንድነትና ሰላም አንጻር የነባር ሙስሊም የመጅሊስ ጥያቄዎችን በአግባቡ አጢኖ ምላሽ ሊሰጥበት ይገባል። መንግስት ህዝብ ለሚያነሳቸው ጥያቄዎች ለመመለስ በትኩረት እየሰራሁ ነው ማለቱ የሚበረታታ ሲሆን የህዝበ ሙስሊሙን ጥያቄ ከዚሁ ሊፈቱ ከሚገቡ ሀገራዊ አንገብጋቢ ጉዳዮች መካከል ሊያደርገው ይገባል። መፍትሄው ምርጫ አይደለም። ከሁሉም በፊት ቁርአንና ሐዲስን መሰረት አድርጎ በጥልቅ መምከር ነው። እስልምናም ያዘዘው ችግራችሁን በቁርአንና በሐዲስ ፍቱ በማለት እንጂ በምርጫ አይደለም። ምርጫ ቦርድ የተባለው አካል በየቦታው የሚሰራውን ተንኮል ለመስማት ይዘገነናል። ሁሉንም ለመዘርዘር እጅግ በጣም ያማል። ለ1400 ዓመታት ያህል ያለ መጅሊስ የኖረውን የሀገራችን ሙስሊም ያለ መጅሊስ መኖር የማይችል አታስመስሉት። በመስጂዱ ውስጥ በሰላም መስገድና መማር ከናፈቀው ዓመታት ተቆጥሯል። አሁንም ቢሆን እንጮሃለን ከምትሉት ምርጫ በፊት ብዙ ያልተከደኑ ክፍተቶች አሉ። ግልጽነት የጎደለውና ለአንድ ወገን የተገዘተ የምርጫ አስፈጻሚ ስብስብ በህግ ሊባል ይገባል። ፌዴራል መጅሊስ የከረሙት ኢብራሂም ሙሉሸዋና መሐመድ ሲራጅ ገለልተኛ ነን የሚሉበት ህሊና ሊኖራቸው አይችልም። ምርጫውን አዘግዩትና ወንጀለኞችን ለቅሞ ለፍርድ ያቅርብ። ከገጠር እስከ ከተማ ያሉ ዑለሞች መክረው ዘላቂ የሆነን የመግባቢያ ሰነድ ያዘጋጁ። የምርጫው ሂደት ሸሪዓው በሚፈቅደው መሰረት ይርቀቅ። ከመስጂዶች እስከ ፌዴራል ያሉ የመጅሊስ አካውንቶች ኦዲት ተደርገው ለህዝብ ይፋ ይሁኑ። የፈሰሰው ደም ይከርፋችሁ። የጠፋውን አይን እንደ አይናችሁ መዝኑት። ግፍ የትም አይደርስም። አይደለም በር ገንጥሎ የገባ የመጅሊስ ስብስብ ይቅርና እነ ፊርዓውንን 400 ዓመታትን ገዝተው የትም አልደረሱም። 1.6 ሚሊዮን ወታደሮቹን አስከትሎ የባህር ሲሳይ ሆኗል። ውፍረቱ ቁም ነገር የመሰለው ጃሉት ከወንጭፍ አላረፈም። የሆነ ሆኖ የሙስሊሙ ማህበረሰብ መብትና ክብር ተረጋግጦ እውነተኛ አንድነት የሚሰፍንበት ጊዜ እንዲመጣ ድምጻችንን እናሰማለን። የሙስሊሙ እውነተኛ ድምጽ ይሰማ ይሆን ወይስ ይህ የድምጽ ስርቆት ሴራ ይሳካል? መልሱ በእኛ እጅ ነው።